የእናትየው ነፍስ ስላልወጣ ሲድኒ እናቷን በቢላ መውጋት ትጀምራለች። እና እንዴት ነው የሴተኛ ዳሪው ነገር እንትን ነው ፎቶ ይለጠፋል። ወንዱ መርጦ ነው የሚጠራት። እንዴት ነው ልጅን አስደንግጣው ሌላ ነገር እንዲያደርግ ታደርጋለች ጭራሽ። ነገራችን ላይ ዘንድሮ እኮ ከኢትዮጵያ ፊልም ይልቅ የቲክቶክ ኮሜንት ያስቃል። ሰላም ውድ የዳሃ ፖድካስት ተመልካቾች እንደምን አላችሁ? እኛ በጣም እንደናለን። እንግዲህ ዛሬ እንደተለመደው ብለን አንጀምርም፣ ምክንያቱም ዛሬ የመጀመሪያችን አዲስ ፖድካስት እንጀምራለን ማለት ነው። እስካሁን ኢትዮ ግሎ አፕ በሚለው ነው የምታውቁን። ዛሬ ስምም ኮንተንትም ቀይረን ለእናንተ በአዲስ መልኩ ያበደ ፖድካስት ይዘንላችሁ መተናል እና ሁላችሁም እንግዲህ ይሄ ነገር ዳሃ ፖድካስት ለምን አላችሁት ምናምን እያላችሁ ነው። እንግዲህ የኛ ምንድነው ዳሃ ፖድካስት ስማችን ያዳሃ ቢሆንም ወጋችን የሀብታም ነውና ሁላችሁም እንግዲህ በዚህ ስም ሳትደናገጡ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ሁላችሁም ከኛን መከታተል ትችላላችሁ። እንግዲህ ይዘንላችሁ የመጣነው ነገር እርስዎ ቢሆኑ ምን ያደርጋሉ የሚሉ ታሪኮችን ይዘንላችሁ መተናል። ከቲክቶክ ከምንም ለቃቅመን ያመጣናቸውን ወዳጆቻችን አጋርተውን ያመጣላችሁ ታሪኮችም አሉ ይኖራሉ። እንዲህ እያልን እንቀጥላለን ማለት ነው። እና እናንተም ታሪክ ካላችሁ እርስዎ ቢሆኑ ምን ያደርጋሉ የሚለውን ነገር በቲኔጀሮች እይታ እኛ ብንሆን ምን እናደርጋለን የሚለውን በፖድካስት መልክ፣ በአዝናኝ መልክ፣ በትምህርታዊ መልክ እንግዲህ ይዘንላችሁ ቀርበናል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ መሆን ትችላላችሁ እና ቲክቶክ ፔጃችንን ፎሎ ማድረግ ትችላላችሁ። ኢንስታግራም እንደዛው፣ ፌስቡክም እንደዛው በሁሉም አማራጮች ያገኙናል ማለት ነው። እንግዲህ ራሳችንን በማስተዋወቅ እንጀምር። ያ ማለት ግን ኢትዮ ግሎ አፕን እናቆማለን ማለት አይደለም። ስምን የቀየረው አይ ግሎ አፕን ቪዲዮ እንቀጥላለን። አናቆም ብለን ለ60 ቀን ቢያንስ የሆነ እንጨርሳለን ብለን ተስፋ እንጨርሳለን። ስለዚህ እኛ እንግዲህ ከተለመደው ወጣ ያለ ፖድካስት ነው ይዘንላችሁ የመጣ ነው። ጀስት እኛ ያሰብነው ካሜራ ፊት እንደቆምን ሳይሆን በቃ ፈታ ብለን ቤት ቁጭ ብለን እንዳለ ለየት የሚያደርግ ነው። የሰፈር ልጆች ማስክ ማድረጋችን፣ ሶስተኛ ደሃጓችን ራሱ ማስክ ማድረጓል እና በቃ ጀስት እኛ የምናስበው ምንድነው ጋይሶች ካሜራ ፊት ተደቅነን ምናምን አይደለም። በቃ ዝም ብለን ጓደኛሞች ተሰብስበን የሆነ ቤት እየተጫወትን ነው። ገባቸው? በቃ ይፈታ ነው። መተፋፈርም አያስፈልግም፣ ሁሉ ነገር አያስፈልግም። እና እንግዲህ ስማችንን በማስተዋወቅ እንጀምር። እኔ ብሩክ እባላለሁ። የዳሃ ፖድካስት አንድ አባል ነኝ። እንግዲህ እና ከኔ ጋር ራሱ በጣም ብዙ ቪዲዮዎች እንዛለቃለን ማለት ነው። እሺ እንዛለቃለን። እሺ አንተ ቀጥልሽ። እኔ ስሜ አቤል ይባላል። ይሄን ዳሃ ፖድካስት የሚለው ሰው ያወጣው አንተ አይደለም እና አድንኳለሁ ነው። ሰብስክራይብ እሺ እኔ ናትናኤል እባላለሁ። ይሄ ዳሃ ፖድካስት በጣም ነው የተመቸኝና ፎሎ፣ ላይክ፣ ሼር፣ ሰብስክራይብ አደርጋለሁ። በጣም እየገባ ይመስል ለመስቀል ምናምን ስለተመችቶኛል። የዛሬ ዓመት በሰላም ይሄን ቤት ሰብስክራይብ አደርጋለሁ። ለዛሬ ዓመት 100,000 ሰብስክራይብ ከደረሰ ሲልቨሯን ከተቀበልን ያልደኩ እንትና መነጽር ታደርጋለች። ሎጋችን ማስኳል ተወልቃለች። ማስኳል ተወልቃለች። ጋይስ እኔ ስሜ አቤል ይባላል። ያው አንድ የዳሃ ፖድካስት አንድ አባል ነኝ። ሌላ ምንም ራሱ ነገር የለም። ወደ ቪዲዮ እንግባ። ለምዶበት ግሎ አፕ ላይ ወደ ቪዲዮ እንግባ። እንዲህ ያለው ማለት እሺ። እና ጋይሶች እንግዲህ አንድ ወዳጃችን በቲክቶክ ያጋራን አንድ ታሪክ አለ። እስኪ በእናንተ ቦታ ሆናችሁ እዩት እና እስኪ መልሳችሁን ውይይታችሁን መስማት ፈልጋለሁ ያለ የቲክቶክ ወዳጃችን ልኮልናል። አቢቲ ይባላል። እንግዲህ ሁሌ ቲክቶክ ላይም ላይቭ ስትሪም እናደርጋለን። ብትቀላቀሉን በቲክቶክም ቤተሰባችን ብትሆኑ ደስ ይለናል። እንግዲህ ወደ ታሪካችን እንሂድ። እንግዲህ ታሪካችን በጣም ረጅም ነው እና አጠር አድርጌ ቶሎ ለመንገር እሞክራለሁ። እንዲልኩልን እናንተም ላኩልን። የፈለጋችሁትን አይነት ታሪክ ለምን እንወያይበታለን። ያወያያል፣ ያከራክራል፣ ፈታ ዘና ያደርጋል። በእናንተ ቦታ ከታችሁ የምትሉን ታሪክ ካለ
እንቀበላለን። በሁሉም አማራጮች ያገኙናል። እሺ ወደ ታሪኩ እንሂድ። ባለ ታሪኳ ሲድኒ ትባላለች። ይሄ የውጭ ታሪክ ነው፣ ኢትዮጵያ ውስጥ አይደለም። የሃይስኩል ተማሪ ነች። በጣም ጎበዝ የተባለች ልጅ ነች። እንዲሁም ሌሎቹ ተማሪዎችን በትምህርታቸው እንዲጎብዙ ተረዳቸው ነበር። ኤንድ ዘን ይቺ ልጅ ጎበዝ ስለሆነች ስኮላርሺፕ ታገኛለች። እናም ከቤተሰብ በመለየት ዩኒቨርሲቲ ትገባለች። ነገር ግን ነገሮች እንደበፊቱ አልቀጠለም። ትምህርቱ በጣም እየከዳት ይመጣል። በጣም ጎበዝ ከሆኑ ተማሪዎች ጋር ነበር የምትማረው። ሰው ሁሉ ነገር እየከበዳት ይመጣል። ይህን ነገር ለማንም አልተናገረችም። ቤተሰብ በሚጠይቋት ጊዜ ሁሉ ጥሩ እንደሆነ ነበር የምትነግራቸው። እንዲህ እያለች 3ኛ ሴሚስተር ላይ ከ4 ትምህርት 3ቱን ትወድቃለች። አየህ የድሃ የመጀመሪያ እርዳታ እና 3ቱን ትወድቃለች። ትምህርት ቤቱ ደብዳቤ ይልክላታል። የመልቀቂያና የስኮላርሺፑን ትቀማለች። በዚህ መሀል ቤተሰብ ብትሄድም ያጋጠማትን ነገር አልነገረቻቸውም። እንዲህ እያለች ትምህርት ቤት ውስጥ ለትንሽ ቀን ትቀመጣለች። አስተማሪዎችን በሚመለከቷት ጊዜ ጠቅላላ እንድትወጣ ትገደዳለች። በዚህም ጊዜ ለቤተሰቦቿ ደውላ ዶርም አልተመቸኝም፣ ስለዚህ ብር ላኩልኝ ምናምን ትላቸዋለች። እናትና አባቷም እሺ ብለው ይልኩላታል። ከላኩላት በኋላ ቤት ተከራይታ መኖር ትጀምራለች። ነገር ግን ሲድኒ ያላወቀችው ነገር አባቷ ትምህርት ቤቱ ኦንላይን ሲስተም ነበረው። የተማረባት እንዴ የልጁን ውጤት በሚከታተልበትና ሲስተም ውስጥ በሚገባበት ወቅት ኤረር ይለዋል። በዚህ ጊዜ ወደ ትምህርት ቤቱ ይደውልና ይጠይቃል። ትምህርት ቤቱም ብዙም ባይነግሩትም እንደተማረች በጨረፍታ ነግረውታል። ኤንዘን ወዲያውኑ ወደ ልጁ ሲድኒ ይሄዳል። አባትየው ሲድኒ እውነትን መናገር ስላልፈለገች እንደምንም አባቷን ታሳምነዋለች። እሱም እሺ በማለት ትቷት ይሄዳል። ነገሩ መበላሸት የጀመረው ይህንን ነገር ነው እናትየው ስትሰማ ነበር። እናትየው ጉዳዩን ለማጣራት ወደ ትምህርት ቤት ትደውላለች። እነሱም መልሰው እንደሚደውሉ በመናገር ስልኩን ይዘጉታል። እናትየው በንዴት ሲድኒ ጋር ትሄዳለች። ሲድኒም ከእናቷ ጋር ልትስማማ አልቻለችም። በከባዱ በሚጨቃጨቁበት ወቅት ትምህርት ቤቱን ለእናትየው ይደውላሉ። እናትየው አንስታ በምታወራ ወቅት ሲድኒ በድንጋጤ እናቷን በመጥበሻ በመምታት እናቷን ትዘራታለች። እናትየውም እሪ ብላ መጮህ ትጀምራለች። ሲድኒም ደጋግማ ትመታታለች። ይህ ሁሉ ነገር ሲፈጠር ትምህርት ቤቱ እየሰማ ነበር። ስልኩን በመሃል ይቋረጣል። የእናትየው ነፍስ ስላልወጣ ሲድኒ እናቷን በቢላ መውጋት ትጀምራለች። እናትየውም በዚህ ጊዜ ጸጥ ትላለች። ትምህርት ቤቱ መልሶ ወደ ሲድኒ እናት ይደውላል። ሲድኒም ስልኩን በማንሳት እንደ እናቷ አስመስላ ለማውራት ትሞክራለች። ነገር ግን ወዲያው ነበር ያወቁባት። ትምህርት ቤቱ ለፖሊስ ያመለክታል። በዚህ ጊዜ ሲድኒ የጅል ሀሳብ ታስባለች። በቤቷን መስኮት በመስበር ሌባ እንደገባና እናቷን እንደገደለባት ለማስመሰል ትሞክራለች። ፖሊስ ቤቷ ሲመጣ ጥያቄዎችን ይጠይቋታል። እሷም ሌባ እንደገባ ለመናገር ለማሳመን ትሞክራለች። በዚህ ጊዜ ፖሊስ የሲድኒን እጅ በሚመለከቱበት ጊዜ ቆስሎ ነበር። ፖሊስም ወዲያው ጋም ያደርጋታል። ጽሁፉ ራሱ ጋም ያደርጋታል። ሲድኒ ተበላች። ፍርድ ላይም በመቆም ለ15 ዓመት እስራት ይፈረድባታል። እናንተ ሲድኒ ብትሆኑ ምን ታደርጉ ነበር? በጣም ስላስገረመኝ ላጋራችሁ ብዬ ነው። መልካም ቀን ይላል። አቢትዬ እናመሰግናለን። በጣም ጮማ የሆነ ታሪክ ነው። ኧረ እናቴ ጮማ አይደለም እንዴ? አስለቃሽ ነው እንጂ እንዴ። ይሄ በጣም ትልቅ ችግር ነው። ትምህርት አልገባኝም ብለህ ድረስ መድረሰዋል ማለት ነው። አባትዬው ደውሎ ሲጠይቅ ለምንድን ነው ትምህርት ቤቱ በጨረፍታ የነገረው? ያው እንዳይደናገጥ ምናምን እንዳይደናገጥ ትሪትመንት ባይደረግ ወሰደ። በጨረፍታ ነገሩት ወይ ጨርሳ አልተባረችም ሊሆን ይችላል። አይ ተባረረች። አሁን ስኮላርሺፕ ይባነጣው ያባረረ አባትዬው ሲደውል በጨረፍታ እናትየው ስትደውል እያዋራሁ ነበር። አይ መልሰው ደውሉላት። ትምህርት ቤት መልሰው ደውለው እያዋሩላት ራሱ ስኮላር አይደለም መልሰው ሲደውሉላት ለካ ሲድኒ እናት እንትን እያጎዳች ነበር። ሲያወራቻቸው እኔ ተወሰነ ነው ግን እና ይሄ ታሪክ ታሪኩ በጣም አሁን እዚህ ጋር እንትን የሚያደርገው ምንድን ነው በጣም ብዙ አወዛጋቢ ነገሮች አሉ። አንደኛ ትምህርት ቤቱ ምን አይነት ትምህርት ቤት ነው? እንዴት ልጅን ስታባርር እንዴት ለፋሚሊ አይነገር? ሊመስለኛል ማለት ትምህርት ቤቱ ይሄን ነገር መናገር ያልፈለገው አንድ ሰው ዩኒቨርሲቲ ሄደ ማለት ራሱን የሚችል አይነት ሰው ከቤተሰብ ወጣል እና ለቤተሰብ ያን ያህል መናገር ግድ ነው። መናገር የሚችልም ግን የትምህርት ቤቱ ውሳኔ የተሞቀ አለበት። ሲጀምር መጀመሪያም ለፋሚሊ ነው የሚደውለው። ልጅሽ እንደዚህ እያደረገች ነው ምናምን ማስታወቅ ይችላሉ። የመጀመሪያ ማስጠንቀቂያ ለልጅ ደግሞ ፋዘር ይወው ከዛ አካውንት አለ እንትና
የግሩፕ ውስጥ አደይ የሆነ ሰው እሱማ ኤረር አለው በቃ የሆነ ኔትወርክ ምናምን መሰለውና አሳምና ላከችው ሲድሪ ምን ይሰናታል እና ግን በትምህርት መድከም ይሄን ያህል ለምን ማአፈረች የሚለው ነገር እኮ ነው ለቤተሰቡ ለመናገር ያው እንዴ ጎበዝ ተማሪ እኮ አንተ ይደነግጣል እኮ አይደለም እንደዚህ ትንሽ እንኳን ትዝቅ ካለ ለፋሚሊ ለማሳየት በቃ አስተውለህ ታውቃለህ አሁን ታች አለች የእናንተ ጎረቤት ጎበዝ ተማሪ ነች እና ይኸውልህ እሷ ላይ የምታስተውለው ነገር አለ ለየት ያለ ወጣ ያለ ነገር ስላል ከኛ ብላል ከኖርማል ሰው ላይ ጎበዝ ተማሪ ነች የምታውቃት እንትን ነው የምታስተውለው ነገር አለ ከምን እዛ ትምህርት ቤታችን ምን ታውቃለህ የሆነ አምስተኛ ዓመት አይኖ ለቀም ብቻ ግን እንደዛ ስደርስ ማለት ነው ፈተና ትፈተናለህ አይኖ አውቃለሁ እኮ አይ ዶንት ኖ የምን ማለት ነው የደደብ ነገር ችግር እንትን ነው አለመማር እኮ አሳቃን ስለ ጎበዝ አይደለም ልጅ ስለ ጎበዝ ማውራት አልቻለም እንትን አምስተኛ ዓመት ስደርስ አላውቅም ብቻ ግን ማለት ነው ፈተና ትፈተናለህ ከወደክ ማለት ነው በቃ ወደክ አምስቱን ዓመት ቀለጠ ነው ምን አይነት ትምህርት ነው አይሆንም እንደዛ ማርያም አራቶ ከነገና እንትን ይቻላል ከነገና አይቻልም ምን አይነት ትምህርት ነው ትምህርት ወይ እናገር ማርያምን የምሬን ማርያምን አፍቶበት እኮ ነው ስለላ ነው ልጅ ሚስኤል ማምርት አደረገ እሱ ራሱ እሺ የምሬን ወደ ሲድኒ ስንጋ ከምሬ ነው እናንተ ስለ አሁን አንተ ውጤት እንትን አቤት አሁን አንተ ውጤት እንደዚህ ቢበልጥ ስለ ግደክም ምንድነው የምታረገው በሲድኒ ቤት መጀመሪያ ግቢ ውስጥ እያለሁ ስለ በራሴ ለማሻሻል ሞክራለሁ ያቺ ሶስቷ ሴሚስተር ላይ ለማሻሻል ሞክራለሁ ካልሆነ ደግሞ አስተማሪዎችን ይሮኝ ጠይቃለሁ ስለ ሴት ነህና በምን መልኩ ነው አስተማሪ የምትጠይቀው ማርክ እንዲጨምሩ ነው የምትጠይቀው ኖ ሴትነቴን ተጠቅሜ እሱ በቆ እሱ ቆይ የመጨረሻ ይመጣል ከዛ በኋላ ከወጤ በኋላ ግን ላተልከብ ግን ሴት ለተብጥቀም ይሻላል ይሻላል እሺ ያም ግን የሞራሉ ድቀት እኮ አስተማሪዎችን ምናምን ትጠይቃለህ እንዲህ ነው እኮ ስለ ኖርማል ስለ ትምህርቱ የከበደ ነገር ካለ እንደሱ እንዳግዙ እንጂ ሌላ ነገር አልኩም ኦኬ እሺ አባትህ መጣ ከዛ በኋላ እሺ በቃ እንደዛም ሆኖ አልተሳካምሽ በቃ ምንም አይነት ለውጥ ልታመጣ አልቻልኩም አስተማሪ እንዲረዱ ምናምን አርገህ ምንም ለውጥ ሊመጣ አልቻለም ምንድነው በቃ ተባረክ ሻንጣን ይዞ ወጣ ከሃይስኩል ከዩኒቨርሲቲ እኔ እንጃ ስለ ቢዘጋይም ለስም ነገር ይንቀየስልኝ ስለ ነገሮችን አመቻችተህ መናገር አይቀርም እሺ አባትህ መጣ እና ዋሻው ስለ በቃ አንዴ ለቤተሰብ አልተን እናገራለሁ አልካ አንተ እሺ ትናገራለህ ግን አባትህ ከመጣ በኋላ ከዋሻው በኋላስ እሺ አባት አንተ ድረስ መጥቶ አሳምነህ ልከዋል አረ ትምህርት ላይ ነኝ ምናምን እንዴ ጥሩ ነው ምናምን ልከዋል ከዛስ በኋላ ምንድነው የምታደርገው ለኔ ኔፍሬን ከሆነ ስለ ባለ ለምሳሌ አንተ እናትህንም አባትህንም በአንዴት መንገድ አቀርባቸው ስለ ኖር ከሆነ ሰው ጋር ክሎዝ ዶናል ስለ አባቴን ከረበኩት ከሰው ጋር ክሎዝ ዶናል ማለት ስለዚህ ለእናቴ መናገር አይቀርም ከዛ እናትህ ደግሞ እንደሚያልቀ ለአባትህ ማስረዳ አሳውቁ መናገር ነው ስለዚህ ፋዘሪውም ይናገራል ፋዘሪው መናገር ነው ስለ እውነቱን መናገር ነው በጣም ወረደ ምንም አርጋችሁ አይ ላይስኪ ነው ግን መቼም አትናገር መናገር ነው ስለመተው ሰክሰው ሂደ አይናድህም አላልተ መጥቶ በጣም ያባትየው በጣም እናደደው መናደደው ይናደዳል ግን አባትህ ነው ብር አስላክ ነው እየሰከስኩ ምን ነው ብሬን አንጣ አይደለም አባትህ እኮ እንዴት ነው የሚለው አይ እኔ ልጄ ነው አስፈሪ ነገር ነው እንትን እኮ እሷ አስላከች እኮ ምን ትምህርት ቤቱ አልተመቸኝም ብለህ እኮ ነው እንዴ እየሰከሰች ታዲያ ያው መጣ እኮ ፋዘር መጣና እያናገረ ነው እኮ ስማኝ ወጣም ወረደ ተናግራ ከቤተሰቦቿ ቁጣ እንጂ ሌላውንም ስለ ከቤት ውጭ አትባልም ወይ ደግሞ ሌላም ነገር ያደርጉባታል ያው እነሱ እንደሚረዳታል ልጃቸው አይደለች የሆነ ነገር ቢኖር ነው እንደፈራች እውነቱን ተናግሮ ከመሸበት ማደር ይባላል እና አንተ እውነቱን ነው የምናገረው እያልከናት እኔ እውነቱን ነው የምናገረው ግን ማለት ነው ትምህርት ቤቱ አንተ ምን አይነት ትምህርት ቤት አንደኛው ውጤቷ 3 ትምህርት ወደቀቻ ቢያንስ ፈተና ላይ የሆነ የምታመጣው ዝቅተኛ ውጤት አለ ማለት ነው ቢያንስ ለሶስት ትምህርት ስንት ፈተና ትፈተናለህ ማለት ብዙ ትፈተናለህ ቢያንስ በዛ ላይ እንኳን ደውለው ለቤተሰቦቿ ልጃችሁ ምን ነው ትምህርት ላይ ነው ውጪ ነው አይ ነገር ውጪ ነው እንደዚህ ያደርጋሉ ይመስለኛል አይ ይመስለኛል እንትን ስለሆኑ ስላደጉ ማለት የሆነ በጣም ማቹር የሆኑ ሰዎች ስለሚገቡ ልጆቹ በቃ እንትን አይሉም ስኮላር ደግሞ ሂዳ ማለት ነው ስኮላር ደግሞ ሂዳ ትምህርቷ ዝቅ ካለ
ቤተሰብ መደወል ግድ ነው። ስኮላር እኮ ነው ሄደች ጎበዝ ተማሪ ነው ደግሞ ብቻ የትምህርት ቤቱ ትልቅ ችግር እዚህ ጋር የቀረው ቢቀር ቢያንስ ሰናበት ለቤተሰቦች ማሳወቅ ነበር። ዝም ብሎ ማስወጣት አይችሉም። እንዴት አንዳንድ ትምህርት ቤቶች ምንድን ነው የሚደረገው? ፋሚሊ ራሱ ጠርተው አይደል እንትን የሚሏቸው መስወስዷቸው። ማቹር ናቸው ብለዋል እኮ አሁን ፋሚሊ ጠርተው ላያስወስዱ ይችላል፣ ግን ደውለው ያሳውቃሉ። ማሳወቅ ግድ ነው ሁላ እንኳን እዛ ብሮ ኢትዮጵያ ውስጥ ራሱ ቢሆን እኮ አለ። ግን ኢትዮጵያ ውስጥ ይደውላሉ አይደውሉም? የራሱ ጉዳይ ነው። እሱን እኮ ነው የምልህ። አሁን ለኢትዮጵያ ብናየው እኮ ነው። ኧረ ገቨርንመንታል ራሱ ቢሆን ይደውላል። ኧረ አንዴ የቤተሰብ ስልክ አይታወቅም። ዩኒቨርሲቲ መዘገብ ራስን ሄደህ የምትለው እና ዩኒቨርሲቲ ራስን ውጤትንና ሻንጣን ተሸክመህ ሄደህ የምትመዘገብ የፋሚሊ ስልክ ምናምን ድንገት ያደጋ ጊዜ ተጠሪ ጓደኛ ነው። አይ የቀበሌ መታወቂያ ላይ ቢሆንም ወጣም ያደረገን የፋሚሊ አይጠፋም። የፋሚሊ እንዴ ፋሚሊ ይሻል። ለምሳሌ ነገር ብትሆን ማን ጋር ይደውሉ ነው? አንተ ጋር ይደውሉ ነው። የአደጋ ጊዜ ተጠሪ ምናምን እንትን ይላል። ግን በትምህርት ጉዳይ በእውነት አይቻልም። አንቺ ብራዘርሽ ይደውላል እንዴ? ሁሉም ይደውላል። ዝም ብሎ ነው ያጣሰው። ተመዝጋቢ እንደውም በቲቪ ነበር የሚታወቀው ማለት ነው። የመዝገቡ በቲቪ ይተዋወቃል። ሻልጣን ምናምን ይዘህ ውጤትን ይዘህ አስተማሪ አሁንማ እንትን ብሎ ራሱ በቴሌግራም ላይ ነው። ቴሌግራም ላይ ከእንደዚህ እስከእንደዚህ አሁን የእንትን ዩኒቨርሲቲ ያሳውቃል ከእንደዚህ እስከእንደዚህ እንዲገቡ ምናምን ይባላል። ከዛ በኋላ ራስ ሂደህ ትመዘገባለህ። ቤተሰብ ምንም የሚያገባው ነገር የለም። ስለዚህ እነሱ የሚያስቡት ምን እንደሆነ ታውቃለህ? እኔ አባት ነኝ ብዬ ብደውል የእንትን አባት ነኝ ብትል ማለት እንዴት ያውቃሉ አባት መሆንን? በቃ ዝም ብሎ ኖርማል ሰው እንትን እያለ ነው። ይሄ ትልቅ እንዲህ ከሆነ አላውቅም፣ ሊሆንም አይመስለኝም። ይሄ እንደሚሆንም አይመስለኝም። ስለዚህ ቤተሰብ ሳያውቅ ምናምን ትገባለህ፣ ትፈተናለህ። ወይ ተሳስተህ ይሆናል። ኖ እንደዛ ነው። ቢሆንም አይ ነው እንደዛ ነው። ስለዚህ አባት ነኝ ብሎ ቢደውል ኖርማል ተራሱ በቃ አባት መሆኑ ራሱ አይታወቅም። አላውቅም፣ ግን ይሄ መስተካከል ያለበት ካሪኩለም ነው። በእኛ ሀገር እኔ በእኛ ሀገር ነው የማውቀው። በውጭ ለየት ቤተሰብ ይኖራል። ውጭ አይደለም። ይሄ እኮ ዩኒቨርሲቲ ነው፣ ሃይ ስኩል ነው። ዩኒቨርሲቲ ቢሆንስ እና ዩኒቨርሲቲ ቢሆንም እኮ ውጭ እኮ ነው። አይ ዞር ደግሞ እነሱ እኮ የመሰሉ ናቸው ከኛ ይበልጣል። የኛ እንደዚህ ከደደቡ የነሱ አይደደቡ። ግዴታ ፋሚሊ ግድ ነው። የትውልድ ውሳኔ ስለ ይሄ ወላጅ አምጪ ነው ሲሆን ውሳኔዋን ለምሳሌ እንዳሰናበቷት ቤተሰቦቿ ማወቅ አለባቸው። እሺ ቆይ ስለ ምን ሊያደክማት ቻለ? ግን እንደዚህ በጣም ሰው ራሱ የምትቀይር አይነት ሰው የምታገውበት አይነት ሰው ምን ሊያደክማት ቻለ? ናቲ መልሰውና እኔ እቀጥላለሁ። ወደዚህ እንዲህ እንምጣና ንጋልካ እኮ ምን እንትን ይላቻለ? እኔ ይመስለኝ ማለት ጎበዝ ነች። ጎበዝ ተማሪዎች ደግሞ ምን አላቸው መሰለህ? ያው ወጣ ብሎ የማያዩ ቸክለው ነው እስካሁን የሚመጡት። ሃይስኩልም ከኢለመንተሪም ፕሪፕም ሲገቡ እንደዛ ነው። ከዛም በኋላ ማለት እኔ የማውቃቸው እንደ ጎበዝ ተማሪ የሚዝናና የለም። የምር እንጂ በጣም ነው እንደ ጎበዝ ተማሪ አይ ሲወጡ ያው ያንተ እኮ ልመጣልህ ነው። ወደሱ እየመጣሁልህ እኮ ነው። አልተረዳኸኝም። እሺ ከዛም በኋላ ልክ እነሱ ቸክለው ነው የሚመጡት እስካሁን ወደዚህኛው አሲምሽን ሲመጡ ወደ ፍሪ ነው የሚሆኑት። ነፃነታቸውን ያገኛሉ። ሁሉም ነገር በራሳቸው ነው የሚያደርጉት። ከቤት ይላካል የሆነ ነገር በራሳቸው ማድረግ ይጀምራሉ። እዚህ ደግሞ ስመጣ እሱ ሃይ ስኩል በስኮላር ነው የመጣቸው። በስኮላር እነዛ ሀብታሞች ናቸው። ከነሱ እኩል ለመሆን ብላ ያደረገችው የሆነ ያልደናበራት ነገር ይኖራል። ደግሞ ጎበዝ ተማሪ ነች፣ ወዲያው ትቀየራለች። ነፃነቱን ስታገኝ ምናምን ይመስለኛል ይሄ ነገር የተፈጠረባት እና ፍርሃትም ይመስለኛል። ለምን ይመስላችኋል? እንደዚህ ድክም ያለ በጣም ከአራት ትምህርት ሶስት ትምህርት ማለት አራት ትምህርት ሶስት ትምህርት ወደ ራስ እኔ ይመስለኝ በቃ እንደዛ ኮትኩ ያው በኮርጅ ራሱ እንደዛ አትወርቅ። እሱን እኮ ነው ምን አይ የሆነ ከሶስት ከአራት ትምህርት ሶስት ትምህርት ጭንቅላቷን ነው ሂደው በጣም በቅይር ነው ያለችው እና ምን ሊቀይራት ይችላል? ሀብታም እና ደሃ ነው። ኦኬ የሀብታም እና የደሃ ሲል እሷ ስኮላር ከሆነ ትንሽ መካከለኛ ልትሆን ይችላል። ሄዳ እነዛ ደግሞ ሀብታም ናቸው። ስኮላር ደግሞ እንደ ክፍል ደረጃ የለውም አላ እንደዚህ ወጣች ሳይሆን ወደቀች ያሉባት እንትን ጎበዞች ናቸው። ከነሱ ጋር መረዳዳት ምናምን የምችል አይነት ሰው ነው ትችላለህ። ከሰው ለሰው ካስረዳች ከሰው ትግባባለች ማለት ነው። ይሄ ባህሪ ጉዳይም ሊሆን ይችላል። ስልጭመት ሰው ልትሆን ትችላለች። እንደዚህ አይነት አይ መጀመሪያ ታስረዳችኋለች ይላሉ እኮ ታሪካችን ላይ ተግባቢ ነሽ ማለት ነው። ቢሆን ነው እኮ ስለዚህ ነገር በጣም ከባድ የቀየራት የሀብታም ነው ዳስ ይል እኔ ይመስለኝ ግን ስለ አቤል ያለው ሐሳብ አልቀበለውም። እንዴት
የተበላሸችበትን ወር ብታይ 3 ወር ማለት ነው። 3 ሴሚስተር ነው አይደል? በሴሚስተር የመጀመሪያ ሴሚስተር አለ። መጀመሪያ ሴሚስተር 3 ነው። የመጀመሪያ ሴሚስተር ማለት በእኛ ሀገር ተወስዶ ራሱ 4 ወር ማለት 4 ወር በ4 ወር ደግሞ ልትበላሽ የምችልበት ምንም ያሽል አይታየኝም። ስለ አንደኛ ምን እስኪ አስበው ራስህን እንደ ጎበዝ ተማሪ ሲሆን እንደ ራስህ ሆነ በቃ እንደ ጎበዝ ተማሪ እሺ። ከዛ አስበው መጀመሪያ አዲስ ተማሪ ነህ። አዲስ ተማሪ ነህ ለመታወቅ በጣም ክሎዝ ለመሆን ቢያንስ 1 ወር ይፈጅብሃል አይደለ? ከዛ ሲቀጥል ደግሞ ጎበዝ ተማሪ ስትሆን ደግሞ ሞር የመጀመሪያውን ሴሚስተር ሁሉም ተማሪ አሪፍ ውጤት ማምጣት ይፈልጋል ጎበዝ ተማሪ ሲሆን፣ ምክንያቱም የመጀመሪያውን ቀጥ ብለን እየደገፈልህ እኔ ራሱ ስጀምር ኮሌጅ እንደዚህ ነው። የመጀመሪያው 10 ከ10 ላይ ያመጣው የመጀመሪያው ፈተና መጀመሪያ ሁሉም ተማሪ ሲገባ እንደዚህ ነገር መጀመሪያ ይታወቃል። ከዛ ሲቀጥል ደግሞ የመጀመሪያ ቀጥታ ሁሉም ሰው ማስተካከል ይፈልጋል። ጎበዝም ሆነ ማይሰራው ማስተካከል ይፈልጋል። ሳለው ለሱ ደግሞ ምን ታደርጋለህ? ጊዜ ትወስዳለች፣ ታጠናለች። ስለዚህ የምትበላሽበት ምናልባት ደንግጣ ስለ የሆነ የሃይ ስኩል ትምህርትና የኮሌጅ ትምህርት የተለያየ ነው። ለምሳሌ እኔ አላሸም ኮሌጅ ጋር ገና ነው የገባኝ እንደዛ ነገር አለ እንዴ አልኩት። ግራ ግብት እንዴት ለምን እስኪ ያራለ ገራ እኔ ለምሳሌ አንተን ሃይ ስኩል ላይ ማትስ መረና አላሽም ደደበኝ እኔ ማለት ተጨራይ ነው የሚመችህ። ግን የሆነ ሳይመችህ አስተማሪ ያስገድደው ትሰማለህ አንዳንዴ እንደዛ ሰምቼ ግን ኮሌጅ ገባ ደግሞ የተሞት የማትስ አካውንቲንግ ሰማል ኧረ በለው አራምባና ቁቡ እኔ ያሃ አፈቀኝ ያሃ ንፍቅ አለኝ ማለት እንዴ ቆይ ኮሌጅ ገባ ይሄን የተለወጠብህ በቃ ትምህርቱ ኧረ በለው አንጫ ቆረይ በጣም ወንድሜ እንደሱ አይደለም። ምን መሰለህ እዚህ ጋር ጎበዝ ተማሪ ልጅ ሁሉም እኮ ከሳኩላቸው የገቡት ሃይስኩል ወደ ዩኒቨርሲቲ እና ሁሉም እንደዛ ሊሆኑ ነው ማለት ነው። እንዴት አይ ደንግጣ ነው ያለው በትምህርቱ ደንግጣ እና ሁሉም ሊደነግጠው ማለት እኛ ራናኩ ስለሳከው ነው። ሌሎች ታሪክ እኮ አናውቅም። ሌሎችም እኮ ነው ሳይሆን ሊሆን ይችላል አልገደሉም ሊሆን ይችላል እንጂ የደነገጠ ይኖራል። ስለ ለምሳሌ እዚህ ጋር ምን መሰላችሁ በጥበሻ ብቻ ተጠቅመው ሊሆን ይችላል። ምን መሰላችሁ እዚህ ጋር ሃይስኩል ልክ ጎበዝ ተማሪዎች እንኳን ቶ 9ኛ ክፍል እያለሁ ጎበዝ ተማሪ ጓደኛ ነበረኝ። እሺ ከዛ ማለት ምን እንደሚያደርግ ታውቃለህ? የ10ኛ ክፍል ያጠናል። ኦኬ ስለዚህ እቺ ልጅ 12 ይሄ አሽቃባጭ በጣም አሽቃባጭ በጣም ጎበዝ ከተባለ በጣም ጎበዝ ነች። እሷ ደግሞ የ11 ብታጠና ትችላለች እንኳን ያሰረ ስለዚህ 12 እያለች የሁለተኛ ዓመት ልታጠና ትችላለች እያልኩ ነው። እሱማ እሺ እንደዛ ከሆነ 9ኛ ክፍል ሆነ የሚያስደነግጥ ነገር የለም። ነጥብ ያዝ የሚያስደነግጥ ነገር የለም ማለት ለምትለው ለዛ ከሆነ እሺ ለአንተ ያስደነግጣል። ቅድም ደነገጥክ እኔ ማን ነው ልክ ነኝ። እሺ ወደሽ ለሷ ስለ 9ኛ ክፍል ሆነ 10ኛ ክፍል ካጠናች የመጀመሪያ ሴሚስተር እየተማረች የሁለተኛ ሴሚስተር ታጠናለች ማለት ነው። ስለዚህ ቤትኛው የምትበላሽ እንዴት ነው የምትበላሽው? በዚህ ማለት ነጥቦች እንዴት እኮ ነው እኛም እኮ አይ ነጥብን ለመጣል ፈልጌ ምናምን ኢግኖር እኮ አይደለም ይሄ ክርክርም አይደለም ሐሳብን ብቻ ግለጽልኝ። እሺ ይሄ ነገር ማለት በጣም ደግሞ እንትን ነገሩን ያበላሸችው እናትዬ አለች። በጣም ሪምቦ አለች ታውቃለህ። እና አባትየው ከመጣ በኋላ እስቲ ስለ ምን ብላ ልታሳምነው ትችላለች? የምር ግን ማለት ነው አንዳንድ ፋሚሊ ማለት ነው የሆነ ጥሩ የሚቆጡበት መንገድ ስለ የሆነ ጥሩ የማይሆናል እንዴት ነው ልጅን አስደንግጠው ሌላ ነገር እንዲያደርግ ታደርገዋለች ጭራሽ። ይሄ ፋሚሊ በጣም ከባድ በተለይ ደግሞ ኢትዮጵያ ውስጥ ትሪትመንት አሰጣጥ ለልጅ ለጥፎ ነው። የሆነ ነገር እኮ ከመጣ ውጣልኝ አይ እንትን ነው እንጂ ትምህርት ጉዳይ ነው። ይሄ እንደውም አሪፍ ነው። እንደው መምታት ሲያጠፋ መምታት እኮ ቆንጆ ነው። ግን ኖ አይቀጣ እኮ እያልን ሳይሆን ማለት ነው የሆነ እንዴት ነው አሁን እቺ ልጅ ተወርቶ ወድቃ መጣች። ቀስ ብለህ እንዴት ነው አለሳልሰ ምናምን እንዴት ነው ለብቻይ ምንሽ ነው እንደዚህ ሆንሽ ምናምን አስተራራ ሰራስ ትደንግጣለች። እናትየው ራሷ ነው አስደንግጣለች። አባትየው በጣም ሃርድ መሆኑን ያወኩት ማለት በትምህርት ሲስተም አለው ሲከታተል ነው። አይ ሃርድ መሆኑን አንተ ምን ታርጉት ይችላል። አንተ አሁን ሃርድ ፋዘር ነህ አረብሰል ራሷ ትማር ብዬ ነው እንጂ አይደለም። ያ ቴክኖሎጂ ነው። አይ ቴክኖሎጂ ለመከታተል መልጥነት ነው። የራሱ ዌብሳይት ሊኖር ዌብሳይት አለው ዌብሳይት ይኖራል። ስለዚህ እዛ ላይ ገብተህ እኮ ሰው የልጅ ስም ይጣፋል እኮ አይደለም። እኔ ውጤት እንዴት ነው ስላት ትነግረኛለች ብዬ ነው እንጂ ማሰበው አይ በዚህ ሰግጬ ምናምን ነገር ሰግጬ አይደለም። ወለቀ እኮ ነው ብሮ ሃርድ መሆን አለ መሰለህ ሃርድ ነው። እኔ አይደለም ዩኒቨርሲቲ አልኩ እኔ ልጅ ሲኖረኝ
ኬጂ እኮ ውጤቱ እከታተላለሁ። ያብልጥ እኮ እንደዚህ እኮ ነው ያደርጉ ፋዘር ዌብሳይት አለው ይከታተላል። እንደውም አሪፍ እኮ ነገር ልጅህን ከምትጠይቀው አንተ ቀርበህ ብትሻል ነው ተቀልል ሲነግርህ ይፈራል። ለምሳሌ የሆነ አሪፍ ተንቀሳቀስ ዝቅ ሲል ይፈራል ለመናገር ለአንተ ግን እንደዚህ አትወይ ሲኖር ራስህ ገብተህ አይተህ ይሆናል ትረዳዋለህ ቀድመህ እሱ ሲናገር ተጨንቆ ምናምን ሲሆን ምን መሰለህ ሌላኛው ደግሞ እየተሰማኝ ነው ማለት ነው ምን ታውቃለህ ያው ከልጅነቱ ጀምሮ ጎበዝ ነበርቻ በቃ አሁን ባናያትም ምንም ባንላትም ኖርማል ነው ስለ አንዴ በቃ ጀምሯል እምነትም በቃ አሳድራለች ገብታበታለች አይምራቸው ጋር እምነት አሳድራለች ስለዚህ አባትየው በቃ ጠባሳ አስቀምጣበት ሂዶ አምኖ የመጣው ለዛ የሁሉም ነው ሲጀምር ሂዶ አምኖ ነው የመጣው የሁሉም ኢትዮጵያ ውስጥ ምን መሰለህ ልጆቻቸውን ተቆጥተው ያሳድጋሉ ልጆቻቸው ጎበዝ ይሆናሉ ዩኒቨርሲቲ ሄዶ ያገኟቸው ልጅ አይደለ የሆነ ታሪክ የሆነች ልጅ አለች እዚህ በስተክል ተቆጣጥረው ያሳደጓት ምናምን ትምህርቷም ተሞካከር ነበር እኔ ዩኒቨርሲቲ ሄደች ከዛ እዛ ዩኒቨርሲቲ ዳ ምናምን እንደጋጣሚ ልላለች አጉል ጓደኞች ያዘችና ብር ምናምን ማጥፋት ጀመረች ላኩልኝ ምናምን ትላለች ይላክላታል ግን በቂ አይደለም የሆነ መጠጣትም ማጨስም ምናምን ጀመረች ከዛ እንግዲህ እናቷም አባቷም አሉ እዚህ ይኖራሉ ከዛ እንደጋጣሚ እንደዚህ ሲቸግራት በቃ ጓደኞቿም እንደዚህ የሴተኛ አዳሪነት ይሰሩ ነበርና እንትና በቃ እንደዚህ ለብር እንድናገኝ ምናምን መስራ ምናምን ነገር ተባለ በቃ ለብር አታለን አይበቃማ እንዴ የሚላክላት በቃ ብር ሲመጣ ብር ያምራል ሱሰኛ ስትሆን በቃ ለጎን ምግብ ደግሞ ያስፈልጋል ተጣ ሳበላ አይሆን እንግዲህ ከዛ እና እንዴት ነው የሴተኛ ዳሪው ነገር እንትን ነው ፎቶ ይለጠፋል ወንዱ መርጦ ነው የሚጠራት ገባ ነገር አሜሪካ ነው ፎቶ ይለጠፋል የሆነ ቀን አባቷ ሄደ ዩኒቨርሲቲ ሄደ ለሆነ ነገር ምናምን ሻንጣውን ይዟል ለስራ ይሁን እሷን ለማየት አላውቅም ሄደልሽላ እዛ ሆቴል አረበ ፎቶ አለ ፎቶ ምናምን ነገር አየ አለሙቀትም በሜካፕ ምናምን ታውቃለህ ፎቶ ሴቶች በሜካፕ ምናምን ፋምላ ነው ተመቸችው የራሱ ልጅ እኮ ነው ምን ይወዛል ምናምን ነገር አለ ምናምን አሰው አባትየው እዚህ እናቷ አለች እናቷም አባቷ እናቷ ታቤት ዋጋው ጨርሰው ተደወለ አባቴ ሆቴል ድድል እያለች ተጠብቃት ልጅ ቃቃ እያለች ወጣች ፈተፈተ በቃ ታሪክ አለቀ ነው ልጅ ምን ተከታተለ ባለው ነገር ነው የሚገለጥ ይሄኛው ምን ታውቃለህ አባትየውን በመጥበሻ መታችውና ተገደለች ይሄ ነገር ራሱ በግድያ ግን አባትየውን የሚለቀስ ነው ቢሆኑ ምን ያደርጋሉ ራሱ ቢሆን ይችላል ጸድቁ ነበር ለምን አላስቀምጥኩም በኋላ አራታው የራሱ ቀል ጸልድ ነገር ከብሬ አንተ አባትየው አስበው ልጅ እንደማግኘት ነው ብሩ አካፍሉ ልጅን አስባል አሁን ልጅን ታንኪ ሰክሽው እኔ ሰክሳለሁ እኔ ሰክሽው የልጅ ሳይከፋ አባትየው ራሱ አባትየው ከፋል እንጂ ሁለት ጀግና ሰዎች አይታኔ እነዚህ ለቤተሰብ አሰብ እንደው ቶ የልጅየውን ቶ አባትየው ምንድን ነው እንዴ አረ የአባትየውን ትይዩ ምንድን ነው አባትየው እኮ ይስጣለው ልጅየው እኮ ነው የላተው አይ ቲንክ አይ የሁለቱም ይርድ ነው ግን ሞይ እናት የልጅ ውርድ ነው የአባትየው እያማገጠ እኮ ነው እሷ ቢያንስ ስራ አድርጋ ተቀብላለች ማንኛትም ምንም የለም ለምን ይኸውልህ እንዴት ነው ስራ የምታደርገው የትኛው ነው እሺ ጸዴ ስለ ጸዴ ነው ጸዴ ስለ ማለት ጸዴው ሁለቱ ባይታወቁ ማለት እሱ ፒስ ነው ግን አይ ስለ ለአቴንሽናቸው ለአስተሳሰባቸው ምናምን እንዳይጎዱብን ማለት ባለ ታሪኮቻችን ግን አባትየው አሁንም ሚስት አለ እየማገጠ ነው እሺ ከማገጥና ከእንትን ከመሆኑ ሴት ላይ ያው ነው ሁለቱም ያው እሱማ ያው ግን ሁለቱም ለምሳሌ ሰው ለማስዋት የሚሰቀጠጠ የትኛው ነው? እሺ የትኛው አዳሪ ነው ወይስ እና ታዲያ የትኛው የሚከብለው አሁን ለምሳሌ አንተ እሱስ ከአንድ ሁለቱም ግን ከስንት ሰው ጋር ሄደበት እኮ ነው እሷም ባልጅ ነው በሄደበት ቢሆን አዎ ይሄ ቁጥር ማተር የሚያደርገው ቁጥር ማተር ያደርግ እዚህ እኮ ግን ሞር ስለ ቁጥር ማተር ያደርገው ታውቃለኝ በቃ ይሄ ዊርድ ነው ወደ ታሪክ ባለ ታሪካችን እንመለስና ምን ጋር ደረስን መሰለህ አባትየው ጋር ነን ደረብን እንዴ አይደለም አባትየው ጋር ነን ወደ አባትየው እንመለስ አባትየው መጥቶ ልጅ ሲያን እያናገራን ነበር እና ይሄ ነገር ማለት
አይ እናትየው ማለት ትምህርት ቤቱ ደወለላት እና ምን በጣም ደንግጣ ነው ስለ እናንተ ብትሆኑ ምንድነው ብታረጉት? ለእናትየው ተደውሎ ናቲ ምን ታረጋለህ? እኔ ተናግሬያለሁ። ማመን ምን ጥላት አለ ነው ጭው ከትምህርት ተደውሎ ነው። አዎ ልጅሽ እንደዚህ ሆናለች ምናምን ውሽቅ አልክ እኮ ወደ ባትደገፍስ ወደዚህ ጠጋ አልተመቸኝም። ልጅሽ በቃ ተመችቷታል። ላይፍ እያለን ነው። እሺ ይኸው እያወዘነን ነው እኮ ስለ እናትየዋ ተሰማችሽ። አባትየው አልሰማም። አባትየውም ሰምታለች። ጭምጭምታ ማለት ነው። እሷን አሳምናት አይደለም አባትየው አምኖ በቃ ማዘርየው ነች አሁን ችግር እየፈጠረች ያለችው ነው ይመስላል። እናትየውም እንደማድረግ ታውቃለህ። መጀመሪያ ልጅቷን እጠራታለሁ። ከዛ ጓደኞች እናትየው ብትሆን አይደለም ልጅየው ብትሆን ነው ጭው እናትየው ሰማች። እሺ ለዛው አጠገብህ በስ ልጅየው ሆነ እኔ በቃ ከቀጠቀጠችኝ ተቀጥቀጠኝ እንዳቤለው እንዴት እናገራለሁ ለማዘርየው በቃ መናገር ነው። ታዲያ ሲጀመር አወቀች እኮ እናትየው በቃ እንዴ ተደውሎ ከተነገረ ያው ልጅየው ግን ለማሸት ነው አሳው ታሪካችን ለማሸት ነው። ታወቀባት እኮ በቃ አንተ ወጥቶን ትናገራለህ ነው። እሺ በመጥረሻ መታት እንዴ አይናገራሉ ካናገራሉ ውጪ ወዲህ ፈታታ እየሄድን ነው። በመጥረሻ መታት አዎ አንሰማ ማለት ማዘር አንሰማ ማለት በቃ ምን አባው ነው ምናምን ከዛ በመጥረሻ መታት በጣም ልጅ እናንተ ልጅቷን ልትረዳት አልቻለም። በቃ እንደው ወጋት። እሺ አንተ አስረዳሽ። ልጅቷን ተደርተህ በመጥበሻ መጥተህ ታስረዳ። ልጅቷ በጣም ፈራ። በፍጹም ቤተሰቦቿ ሰነፍ እንደሆነች እንዲያስቡ አትፈልግም። በጣም ነው የምትፈራቸው። በፍጹም በቃ የነሱ አስተሳሰብ እሷ ጋር በጣም ጎበዝ ነች። በቃ ልዩ ነች። በጣም እሷ መቼም ልትሰንፍ አትችልም። በቃ ቦታዋን መቀማት አልፈለገችም። በቃ በሌላ ሰው በምን ነገር ቦታዋን መቀማት ያላትን ልጅቷ ስላልተረዳቻት ነው። ልጅቷ ቤተሰቦቿ በጭራሽ እንዲያውቁ አትፈልግም። በፍጹም እንዲያውቁ አትፈልግም። እሺ እኮ እሺ አንተ አስረዳንሽ። እንዲያውቁ አትፈልግማ። አንተ ብትሆን እሺ ምን ታደርጋለህ? እስኪ መታሃት ብትሆን እናትህን በጥሻ መታሃት ምን ታደርጋለህ? አዎ እኔ ስላችሁ ይሄ ነገር ለመጥፎ ነው እያልኩ አይደለም። እኔ በታሪኳ ቦታ ሆኜ መምታት ደረስኩ ልበልሽ። ስለ መምታት ተገቢ አይደለም ግን መምታት ደረስኩ። አዋስከው ማለት ነው። ጭራሽ እንትን ነው አይቶ አንተ አርገው ብላችሁ መምታት ደረስክ። ይመልስ አንድ ይቀጥልሽ ጨርስ መታት። እሺ ከመጀመሪያው ልበል ላርግላችሁ። መምታት ደረስክ። አይነሱ እያፋጠጥከን አይደል እንዴ? እሺ መምታት ደረስኩ። መምታት ላይ አንዴ መታት አለ። ከዛ በኋላ በቃ ሪንግ ይወለ አለ አይደል? ስታስበው ራሱ እንዴ በጣም ነው እንዴ ምን እንደምታረግ ራሱ አታውቅም ይመስለኛል። መታትራ ለመተው ያላሰበችበት ምክንያት ለአባቷም ደግሞ ትናገርባታለች። ግን አባቷ አንድ ምርጫ ነው ያላት እቺ ሴትዮ አንድ ምርጫ ነው ያለኝ እንደ መጀመሪያው ጥዬ ጠፍት መተዋት አልግማትም ጥዬ ጠፍት በጣም እሱ ራሱ እንዴ ምናጨ ከቤት መውጣት በቃ አንዴ ከደረስኩ ግን እንዴት ይሆናል? አይገናኛሉ እኔ ጥያለሁ ነው ጠፋ ማዘርም ከምትወባ ያን ነው መሮጠው እንጂ ሌላ መርገም ሌላ ጣጣ እየመጣብኝ ነው። በወንድና ሴት አይ በቃ እንዴ ህይወቴማ ይበላሽ እኮ ነው። በቃ ህይወቴ ይበላሽ እንጂ ከዚህ በኋላ ያለው ነገር እኮ በጣም ግርድ እየሆነ እየከፋ ነው እየሄደ 15 ዓመት እየከፋ ነው እየሄደ። ስለዚህ 15 ዓመት እስር ቤት ገባች። ስለጥኖ መጥፋት አይሻልም እንዴ? እንደ መጀመሪያ አይሰለ ይሄ አይሻልም መጥፋት መናገር ነው በቃ የሚሻለው አይደለም። አሁን ምን መሰላችሁ ማዘር መጣት ለመጥፋት አይሻልም። ማዘር መጣት ምን ማዘር ነው ሶሪ ማዘር ነው ከእናቱ ጋር እየተፈሳፈሰ ነው። ደግማት እየጮች ነበር ሲጀመረ የአበሻ እናት ብትሆን አለ መውጣት ያለመታት ገና ከስከፍት ነው እምልከ እንደዚህ ልክ ስሰነዝር ቀብ ታደርግና እንደውጭ እንደመማራቸው በዛች ሲሪፓር ነው ውጭ ሀገር አይ እንደመማራቸው የምር ማለት ነው። ሪት ማድረግ አለባቸው ልጆቻቸውና አይ ነጭ ሀገር ብቻ አይደለም እንደ ሁሉም ነው እንደ ወላጅ ስለ አዲስ አበባ ማይሰማ ነው ሲጀመር እዚህ አደረሰም ከመጀመሪያው በርበሬ ተጠናዳ ሁሉም ነገር ይለቃል። እሺ አንተ የምታረገው ወንጀል አሁን ለምሳሌ እሷ ያለችው እናቷን ከገደለቻት በኋላ ማለት እንትን ሌባ በር መስታወት ሰበረችና ሌባ ገብቶ እንዲያረገን ማለት አንተ የምታረገው ድብና አሬድ አይነፋ ድብና ሙሉ ስጋ ታውቃለህ። እጇን መቁረጧ ደረሰች። እንዴት አትጠራ መጀመሪያ እጇን
እጇን ቆርጧታል፣ ተንቀሸቀሸች። ከመጀመሪያው ባህሪዋ ምን መሰለህ? ፍራቻ ነው። በእጇም ጠፈችው እና ቁስሉ ከየት መጣ? አይ ቢላው ሊሆን ይችላል። ቢላው ደግሞ ወይ ደግሞ የትግሉ ያለው እንዴ መስታወት መስበር በሌላ ነገር ነው። በእጇም ጭባሰው ቦክሰኛ ነች። አይደለም በቦክስ በምና ተሰብራለች። ክሪሽ ነው ያለው ክሪ በብላስ አይ እውነቴ ነው። እዚህ ጋር ምን መሰለህ ደግሞ እንደ ሴት ምንም ጅልጃጅ በጀን ሰበረች መስታወት አረባክ የሚል አለ። እኔ አውቃለሁ ታሪክ አንተ ነህ እንዴ? አንተ እሺ አልተን ስለ እሺ ምን የወንጀል ታሪክ ትፈጥራለህ? አጋጣሚ ገደልክ ምን የወንጀል ስለ እንዳይታወቅብሽ ነው እንዳይታወቅብኝ አት ይመጣልኝ ግን እኮ እንትን ሙሉ ነው ይፈርዳ። እሺ ቤቱን እሺ ሙሉ ፈርዳ ያውቃል አይደለም። እዚህ ጋር ልትጠይቁኝ አይደለም። ምን ታደርጋለህ? ወንጀሉን ነው ለምታደርገው እኮ መፍትሄ እኮ ነው። አምጣ የለህ እኮ መፍትሄ እኮ ነው። መፍትሄ ደግሞ ሪዝን ደግሞ አሳማኝ መሆን አለበት እኮ ጋዙ ከእንትን ሆኖ ትፈነዳል አለው። እኔ ወጥቼ ጋዙን ለኩሰው ነበር ማማ። ከዛም በኋላ የሆነ ነገር ስለ በቃ እንደውም የላይተሩ እዛ በጣም ኤፍ ነቀዝ ነው ላይተር ተለኮሰው ነው ሊል ይችላል። አረግና የሆነች ነገር እጥዳለሁ። እሺ መጥበሻ ነገር ማለት ነው። እሱ ግሎ የሆነ ነገር እዛት ይፈጥር የለ እዛን ጊዜ ፎቶዎች እኮ የመጡት ከቤቱ ነው የተነገሩ። ድስቱን ብታስቀምጠው ሲጀመር የለ ያው ማታሽ ይናዳል ነጥብ አሮ ምናምን ይናዳል ነገራችን እየተለክ ስገባ ማለት መጣልኝ ከተከተከበት ዘይት ያበላችልኝ ነው ይዟል። ይሄ በጣም አሪፍ ሀሳብ ነው። አብዛኛው ትደግማለች ብድግ ብላ ምናለኝ አልተሰፍነው ተው ይደግመው የመጣ አንተ ምን አልዛይመር ምንድን ነው የሚባለው? ሜሞሪ ሰብሽታ አልዛይመር እሱ ይዘው መጣ እንዴት እየተንከባከበ አይደለ? እሺ አንተ ምን ታደርጋለህ? በጣም አንተ እየጠየቅከን ጥያቄ አበዛብን እንዴ? አንተ ብትሆን ያ ስለ በቃ ያ ነገር ተፈጠረ እንዴት ነው ከበር ማድረግ የምትችለው? በጣም ችግሩ እኮ ማለት እንትኖቹ መስማታችን እኮ ትምህርት ቤቱ እንደመሰማችሁ አታውቅም ታውቃለህ? ማርያም ደውላ እኮ በራሷ ድምጽ ነበር። አረቺ ምን አይነት አለሽ እናታችሁ አውቃ እኮ ነው ሄሎ ምናምን ነገር እኮ ነው ያለችው። ከዛ ምን መሰለህ እቺ ደደብ ነች። አሁን ደደብ ነች እና ወይ ደግሞ ማለት የሆነች ራሴን እጎዳለሁ ለምሳሌ ወይ አንገቴን ይሸረክትና ምናምን ነገር የራስ መከላከል ነው ልትል ትችላለህ። ማዘር በጣም አስቸገረች ልትለው እናቴ ይኸውልህ እንደዚህ ወደኩ ምናምን ስትል ይኸውልህ የረሳው ነገር እናትየዋን ስመታት እኮ ስልኩ አልተዘጋም። እናትየዋን ስመታት ያው አይ ሲጫጫ ሆኖ እንጂ የሚሰማው ያው ስታቃስትም እያሉ ነበር። ስታቃስትም ማቃሰት ነበር። እኔ ታሪክ ሲቀጥል ደግሞ የገጃት እኮ አንዴ ብቻ አይደለም አይደል እንዴ? የገጃት እኮ አንዴ ብቻ አይደለም። ብዙ ጊዜ ራስን ለመከላከል ያው ደንግጬ ነው ትላለህ። በጣም ደነግጠው በቃ መሞት አለባት ብያለሁ ብላ እንዴ። አይ ከዛ በኋላስ ልጅቷን ግን አንተ አባቱ ምንድን ነው ያደረገው? ራሱ ከ15 ዓመት በኋላ እኔ ማዘር ያረጃሉ እንደተፈረደብኝ ገባሁ። ላከኝ ልጅቷ ጸጸቷ ምን ያህል አይ እውነት ረሳናት ልጅቷ። የልጅቷ እኮ ከባድ እኮ ነው ጸጸታ አለ በጣም ተፈተለች እስከሆነ ይጸልች ከ15 ዓመት የነበረ ታሪክ አንተ ግን ይለመዳል ታውቃለህ። አንተ ግን ይሰራል ወንጀል ይሰራል። ጥቆሞች እንደደረሱ እስኪድሪ መጽሐፍ እያነበበች ነው። ከእስር ቤት ሰልፊ ልካልላለች። አንተ ግን ፎቶዋን እዚህ ላይ ላስቀምጥልሻለሁ። አንተ ግን እየቀለድን ነው። አረ ኢትዮጵያውያን ከመጣ በኋላ በምንም ነገር እንቀልዳለን። አንተ ፊልምና የቲክቶክ ኮሜንቶች እኮ የቲክቶክ ኮሜንት መሰለኝ ድሮ በነገራችን ላይ ደም ስታዩ በነገራችን ላይ ዘንድሮ እኮ ከኢትዮጵያ ፊልም ይልቅ የቲክቶክ ኮሜንት ያስቃል። ኧረ ክብር የቲክቶክ ኮሜንት ለምን ታውቃለህ? ሌላ ታሪክ አስገብቷል። ሌላ ታሪክ እኔ ይመቻቸው ስራዬ ብዬ ነው ስራዬ ብዬ እንደው ቪዲዮ ሳያልቁላ እገባለሁ። እንደው እንደ ሀሳብ አንዳንድ ሰዎች የቲክቶክ ኮሜንት እንዳለ እንደ ቪዲዮ ብለቁልን አንዳንዱ ይሰራሉ። አንዳንዶች ደግሞ ቪዲዮ ይቅርብን ኮሜንቱ ብቻ ላኩልን። ደግሞ ግን በነገራችን ላይ አሁን ስለ ኢትዮጵያን ስናወራ ድሮ የነበረና አሁን የነበረን አስቴምሽን አስቡት። አሁን እንዲህ ቁጭ ነው ይሄን ፖድካስት እየሰራን እንስቃለን። ደምስና እንዴ ነበር ምን ነው
እኔ ድሮ ደምሳይ የድሮ ደም ነው የድሮ አይደለም ፊልም ላይ ማለት ማዘር ክልል ብላን አይነ እኛ ቤት ማለት ነው እንደዛ አሴሽናችን ማዘር መከለ ላይ ሲሳሳም የደበረና ማለት ነው እንደስተልና ቀና እሷን ዞር ብራዘር ሊናው እንደዚህ ሁሉም የምር ሲስተም ደግሞ እንደዚህ ይወጣል የወለሪ ላላየም እንደዚህ ሰልፊ ይዛለሽ ማለት እና እኔ ጓደኛዬ ወንድሜ እናቴ አለ ፊልም ላይ ምናምን ነገር ልክ ፊልም ክፍል ጅምሪና ለበት ወንፊልም እንደዛ ይጀምራል የመጀመሪያው እንደዚህ ፊልም ሲጀምር ተጀመረ ደግሞ ሰልፊ ይዛኩ ላይ ይልላይ ነው ማለት ነው በጣም ከቆዩ ደግሞ እንደረግ ታረክ ታውቃለህ በጣም በቃ ካስቸገሩ እየቆዩ ትቀይራለህ ተነስ ማለት ታሪካችን ረሳናት እንመለስ ወደ ማለት ታሪካችን እነሱ ልክ ኪስ ማድረግ ሲጀምሩ አንተ እንደዚህ ብለህ እንደ ድንገት ዞር ካልክ እናትህ ከዚህ ወጣ በመጥበሻ ያው ጉንጭን አይደለም ድግ አይደል ተመሰጣችሁ ጋይሶች ነጥብ እኮ ያጠፋ ነው እኔ መቼነት እንዳይለኛ የዛሬው ዓመት ነው 3 ዓመት ከማዘር ጋር ምናምን በፊት ሲከፈትኩ አድጋ ላይ ምናምን እሷ ጌጂ ምናምን ነይ ምን ከፈቱ የከፈቱት ነገር ምን እንደሆነ ታውቃለህ እኔ ልንገርህ እድል ነው የሚሆነው የተከታታይ ፊልም ነበር እናቴ ተከታታይ ፊልም ነበር አወኩት የሃይ ስኩል ነው አይደለም ይሄ የድራገን ምናምን ነው ድራገን ጌም ኦፍ ትሮን አሬ እሱ የሚለው ገብቶኛል አትገምተው አራውቀዋለሁ ምንድን አፍተር ነው አይደለም ትራደር ኪትፈር ሪዲዮ መታነቅ ያለበት ምን ብከፍት ጥሩ ሰውሽ የሆነ ህንድ ፊልም አባቤቴ የሆነ ህንድ ፊልም እናቴ ትሙት አንዴ ነው ያየሁት የሆነ ፊልም የሚያስፈራው ነገር ከዛ እንዴት እንዳየሁት ታውቃለህ አባቤቴ የህንድ ቤቶችን ታውቃቸዋለች ሳር ምናምን ነው የሚሆነው ከዛም በኋላ እዛ ጥግ ትሆናለች ሴቷ ኮረረች በቃ አልጋ ላይ ያስዋታል ብላት ኪክብራ ለምሳሌ ጸጉሯ ተደፍቷል ሲገለጥ ሌላ ፊት ነው እንደዛም እኔ የምለው አይ አንተ ጠይቀልኝ ለምንድን ነው ሆሮሮች የሚሞቱት ግን አይሞቱም ያው ሴጣን አልወድም እንትን አቃል ማርያም የቱርክ ሆሮሮች ነው ተጠቃል እኔ ታለው መሳል ላይ እንደ ድንገት ዩቲዩብ ላይ ያየው መጣልኝና እስኪ ዝም ብዬ ያየው ነፍሲ ጭንቅ አበላሽ እንዴ መጣ ማቤቴ የሀበሻ ህፃን በጣም ክፉ ሆኖ የምታውቀው በልጅነታችን ጋጋ ማየታችን አሁን ብለው እኮ ምንም አሁን አይ ስለ ትልቁን ስለ አሁን ለምሳሌ ልጁ ላይ ያስፈራል ብለን አሁን ትልቅ ሰው ብንነግረው ሲያምር ኖርማል አይደለም የሆነ ጊዜ ደግሞ አባይ ላይ እንትን መጣች ተብሎ እናቴ ምን እንደሆነ ተቀበል ተብሎ ትምህርት ቤት ተቀመጠ መጣች በልከደደ ትወጣለች እኮ የሆነ እባብ ነገር ያስጠላ የሆነ መጥበሻ ላይ አድርገዋት ነገር ነው አባይ ጋር ነው ወንዙ ጋር ነው ያዩት እኔ በጣም ነው ያዩት ጎረቤት አንተ ኤዲቲንግ ግዳት እናቴ ትሙት በመተር ኬት እንዳመጣው አላውቅም አስጭናት ነው አባይ ላይ ጠንቋዮች ደግሞ ይዛኔ ስንት ዓመት አታባይ ተደቀበል አልታበል በጣም ቆይቷል ወገኖች ወደ ንጧችን ነው አረ ተመሰጫለሁ ባባ ያላችሁ ስለ ኢራንና ስለ እስራኤል ተወረደ አሁንማ ትንሽ ከቁጣናንሽ እንዴት ነው ወደ ባር ብቻ በጸዴ ነው እንግባ ወደ ማን ጋር ነበር ድረስ ነው ኪድኒ ጋር ረሳናቸው ጋር ይሸክል ወደ ኪድኒ እንመለስ እስር ቤት ናታ እስር ቤት አልነበረችም ታሪካቸውን አልጨረስም አንተ ግን የሆነ ቲክቶክ ላይ ያለው የሆነ ሰው ታውቃለህ ከእንትን እስር ቤት ነው ዛሬ ደግሞ ምናምን እያለ የሚያሳየው ምግብ እንዴ እናንተ ሰው እንመለስ ኪድኒ ያንን ለምዳ ነው ያንን ለምዳ ድጋሜ ራሱ ደግሞ አባታን ደግሞ ድጌ ያለ ምዝጋ ነበር ጀመር ከፈለክ ምን ጨምሩልኝ ማለት ይችላል ወደ ነጥባችን ወደ ጀምራው ኪድኒ ምንድነው ምን ማድረግሽ ገባ ኪድኒ ምን ቢሏት ምን ተቀረበ እናቴ ትሙት ኪድኒ በጣም ኪድኒ ውድ መጥፎ ስለዚህ የሆነ የጭንቀት ነገር በጣም ከባድ የሆነ
በጣም አንድ ሰው በጣም ከመፍራታችን የተነሳ ያን ሰው ልንጎዳው እንችላለን። በእውነት እናትና አባቷን የምትፈራ ሰው ብትሆን ነው እንደዚህ የምታረግ። በጣም የምትፈራ ማለት ወይም አዲክሽን በጣም ገብቶላል የሆነ ሱስ በጣም መጥፎ ደረጃ ደርሶባታል። ኮኬን ምናምን እዛ ይጠፋ ኮኬን የለም ጭራሽ። ዩኒቨርሲቲ ሳይሆን ታሪካችን ላይ የተገለጸ ነገር። እኔ እኮ እየገመትኩ ነው፣ ሰጀስት እያደረኩ ነው እንጂ ነው እኮ እያልኩ አይደለም። አይ ስለማለት ነው ልጥለው ነው አይደል? አይ ስለ አንድ ሰው ጤነኛ አይምሮ ያለው ምንም ነገር የማይወስድ ሰው እንደዚህ ባንዱ ሊቀየር ይችላል። ድንጋጤ እኮ ነው ቢላ በድንጋጤ መተቸት እኮ ነው ያለው እንጂ ፈልጋ አይደለም። ጦዛም እኮ ፈልጋ ይሆናል ጋንግጣ ይሆናል አይደል? በጣም ድንጋጤ፣ በጣም ከባድ ድንጋጤ እኮ ሄሎ ልጅሽ ምናምን ነገር ሲሆን እዲ ምናምን ነገር ኪው የሆነ እኔማ እንትን የወሰደኝ ኪዊ ቶሚን ይገኛል እንዴ። በመጥበሻ ደግሞ በጣም ከባድ ነው። እኔ ገደለቻ ነው እኔ ደግሞ ይገራል። የመጀመሪያውና የመጨረሻው ነው መጥፎ። የመጥበሻ መጥፎ መሆኑን እኔ ጉድ አልኳት ከመጀመሪያው ኪን ያጠፋች። ኧረ እዛ ሀገር ስትሄድም ደግሞ ሴት ስለሆነች ትጎዳለች። ግን ቢያንስ ዘመድ ምናምን ካላት እነሱ ጋር ሄዳ አያስጠልላትም። ብሄድ እጎዳለሁ የሚለው እኮ እዚህ ጋር ይመጣል። እኔ አሁን ብሄድ እጎዳለሁ እኮ ነጥብ ልትለው አችልም። መልክ እንዴ አማራጭ እኔ ባለበት ስታፍ አይ መተዋታ እየጠፋለሁ ነው ስለ ሌላኛው ስቴፕ ማለት ይቀጥላል። ህይወት ትቀጥላለች ነው። ሌላ ብዙ ደህና ነገር ልታገኝ ትችላለህ። እሱማ ይቀጥላል። ኧረ እናትህ መተህ ነገር ታገኛለህ። ወላሂ አይደለም አቤላ ምን ደህና ነገር እኮ እሱ ትጎዳለች ምናምን እያለ ሰው እናትህን መታለል ማስቀየመህ ራሱ ደህና ነገር አይገጥም ጭራሽ አይሰምርም። ልክ ነው የሆነ እናት ከምር ይባላል ቤተሰብ ብቻ ባክተው ምድር ላይ ኮንክ ደህና ስታፍ ሊገጥም ይችላል። ስንት መጨረሻ በፍጹም የእናት እርግማ ነው ትሆናለህ። ያው ምድር ላይ እኮ አይደለም ባባ የሚደርሰው ኧረ እዚህ ነው የሚደርሰው። ምድር ላይ ባት አይደለም መቼ ቀን ሰርቆ ያመጣና ዘይት ሲሰጣት ልጄ ተባረክ ትላለች። አይደለም እሱን እኮ አይደለም እናንተ አሁን ማንኛውም ሰው በምድር የሆነ ነገር ሲያደርግ በምድር ይቀጣል እና የሆነ ነገር ሲያደርግ አይደለም እናት እና አባት ማስቀየም ማለት ከዛ ፈጣሪ እኮ እንደዛ ይላል። እናት አባትን አክብር ይላል። ያው ግን ማንኛውም ወንጀል ነው ፈጣሪ እሱ ወንጀል ሌሎቹ ለምን እንደዛ አይሆኑም ነው። ግን በብዙ ሰው የበገጣሚ ማለት እውነት ቤተሰብ አስቀይሞ ወይ ከቤተሰብ ጋር የሆነ ችግር ውስጥ ሰጣ ገባ ውስጥ ገብቶ ያለፈለት ሰው አይቻላል። ያለፈለት አሁን የኔያቲ ትላለች ውሻ ቤት ውስጥ ማሳደግ አይቻልም። እናቴ ረግማኛለች ምናምን ትላለች። ውሻ እንዳታሳድጊ ብላ በውሻ ምናምን ነገር ብቻ ተፈጥሮ ማለት ነው። ውሻ ረግማኛለች በውሻና የሆነ ድሮ አያቴ የሚሰራበት ቦታ ነበር ማለት ነው። በጣም ጽድት ያለ ውሻ አምጥቶ አውጥታ ጣለች። ኧረ እባክህ አያት ለየ ዋርነቻ አራው በቃ አይቻልም። ቁርጥ ያለሳች እኔ በተለይ ፈልጓል እና የሲድኒ ጉዳይ በምን ጉዳይ እንቋጭ? ያው አሁን ምን መሰለች ድንጋጤ ላይ ሆነች። ማዘሯን ከተቆሰጨት በኋላ ሲድኒ በቃ ምን ማድረግ እንዳለበት ታውቃለህ። እንደኔ አሰበክ አሰብኝ ባባ አስጠፋብኝ። እሺ ከእስር ቤት ከወጣሽ በኋላ ምን ማድረግ እንዳለበት ቢያንስ በቃ አባቷን ሽማግሌ ሰብስባ አባቷን ኢትዮጵያ አሜሪካ ውስጥ እንዴት ነው በነገራችን ላይ ማለት ሌላ ውጭ ሀገራት ሽማግሌ ምናምን መሸማገል ምናምን አሮፍ አይኖርም። አንድ ጠይቅልሽ ሲሪን ጠይቃት ሲሪን እሺ ጠይቀልሽ ምን ነገር እንጠይቃችሁ በአባትየው ቦታችሁን አስቡና ልጃችሁ ስለ እናቷን ገላ ታስራ ከወጣችሁ በኋላ እናንተ ምን ታደርጋላችሁ? ይቅርታ ታደርጉላታላችሁ ወይስ ምን ወሰናችሁ? ስወጣ እናንተ ምን ታደርጋላችሁ? በአባትየው ተውት ነው ማለት ያለቅ እዚህ የሆነ መርዝ ብሰጣት እኔ መርዝ ምን ሳይሆን ማለት ነው አላስተናግዳትም። መርዙ ምናተውን ለቤተሰብ አላስተናግዳትም። እኔ ጋር ምን ልትል ነው እንዴ? አንደኛ ማሰብ ያለብህ ልጅ ነች። እንደ ልጅ አስባትና እንደ ወለድክ አስባትና ከዛ ልጅህ እንደዛ አድርጋ ብመጣ ምን ታረጋለህ? ያው ምን አለ መሰለህ አሁን እሺ ይሄንን ማዘርን ገላ አይደል የሆነ ታሪክ ትዝ ይላችኋል። ውጭ ሀገር ሄዱ ኢትዮጵያዊ ነው ምናምን የሆነ ጌዩ ነው ጾታ ቀይሮ ሲመጣ ምንድን ነው ያለው? ኪልከሲ አይደለ? አዎ እንደው ማዘርየውን ገላ ኪልከሲ ነው ይላል። ተቀልዳላችሁ ልጅ ሆና ምናምን የሚባል ነገር ሰውየው ከሁለት ያጣ ሆናሽ ሚስቱን ማጣ ልጅንም ሊያጣ ላይፈልግ ይችላል። አይ ልጅ ለምዶታል። ምን መሰላችሁ እስካሁን 15 ዓመት ከሱ ጋር አልነበረችም።
የመልመድ እንትን አባት እኮ ነው አቤላ። አባት ይናፍቃል። ኧረ ጥፍ ይቆርጥለታል። ልጅ ነች እኮ አንተ ያማል። ምን መሰላችሁ አሁን ይሄኛውን ደግሞ አስታውሰዱልኝ። ቀን በቀን ስታያት እሷን ቀን በቀን ስታያት ማዘርን የገደለች ሚስቴን የገደለች ልጅ ምናምን ግን ደግሞ በዛ በኩል ደግሞ ሌላ ሰው ሲሆንና ልጅ ሲሆን የምታይበት አንግል ይለያል። ከብዙ ጭቅጭቅ በኋላ ንትርክ በኋላ ተነታረክ ነው ውሳኔ ላይ ልንደርስ አልቻለም። እንግዲህ ማነው ወዴት ይደረሳል? ይሄ በጣም ከባድ ነው። ኪድኒ ጥፋተኛ እንደሆነች በጣም ሁሉም ሰው አምኖበታል። ስለዚህ በቃ ምንም ማድረግ አይቻልም። እስር ቤት ኪድኒ እየበሰበሰች ነው። ታሪኩ የስንት ዓመተ ምህረት ይሁን አናውቅም። ቱጣ አናውቅም። በአመክሮ ቱጣ 15 ዓመት ማለት ነው ማለት ነው። ኧረ ኖርማል በ15 ኪድኒ ፍታራፍ ዩኒቨርሲቲ አንተ ምን ሆነ ነው 15 በጣም ትንሽ አይ ዩኒቨርሲቲ በ15 ዓመቷ ብትገባ ብለን ብንይዘው 18 ነው ዩኒቨርሲቲ 15 ነሽ ዋው 15 አይደለም ነው እኔ አሳይቷል 15 ዓመት ገብታ 15 ዓመት ለድምርና እሺ ቀጥይ ኦኬ ለድምር ሊቀላት ያያለው ሰው ለድምር ሊቀለበለ ነው ከማትሪክስ ወጣ በልሽ አንዴ ማይኳ ጋር ጧጧ ይላል አቢራሱን ስነኝ በ30 ምናምን ተወጣለች በቃ አሪፍ ነው እንግዲህ አልበሰበሰችም አይ መበስበስ ይለው እንግዲህ እናንተ ደግሞ በራሳችሁ ቦታ ሆናችሁ እንግዲህ ራሳችሁ ጀጅ አርጉልን ራሳችሁ ፍረዱ ብለን ለእናንተ ትተናል። እንግዲህ እስካሁን የነበረን ቆይታ ይሄንን ይመስላል። በዚህ ፖድካስት ዘና እንዳላችሁ ፈታ እንዳላችሁና አረ ምን ፈታ ይላሉ ሰውዬ እንደተጨነቃችሁ አረ እኛ በዛስ ጥሩ ነገር እንደወሰዳችሁ ተሰማ አደረጋለን እኔ ተጨነቀሉ ታሪኩ ነው እኛ ምን ነው ወሬ እኛ ማረሳናት ኢትዮጵያዊ ተብላሽ ኢትዮጵያ እያለን ነው ይኸውልህ እና እንግዲህ ይሄም ፕሮግራም ቀን በቀን ይቀጥላል። መቼም አይቆምም ብለን ቃል እንገባላችኋለን። እናንተ ከወደዳችሁት ኮሜንትና ላይክ ማድረግ ትችላላችሁ። ለጓደኞቻችሁ ሼር ማድረግ ትችላላችሁ። ለቤተሰቦቻችሁም እንዲሁም ሀሳባቸውን መስጠት ለሚፈልጉ ደግሞ ሀሳባቸውን መስጠት ስለሚፈልጉ እና እንደዚህ አይነት ታሪኮች ያላችሁ ጻፍ በኮሜንት አሳውቁ። ችግር የለውም። ላይቭ እንገባለን። በነገራችን ላይ ጋይሶች ላይቭ ላይ ይከታተሉን። ላይቭ ላይ የደከመው በቮይስ መላክ ይችላል። ኢንስታግራም አካውንት አለን ባይዘው ኢንስታግራም አካውንት አለን። ኢንስታግራም ላይ በቮይስ ሁሉም ነገር አለን። ፌስቡክ አለን፣ ኢንስታግራም አለን፣ ዩቲዩብ አለን፣ ቲክቶክ አለን፣ ቴሌግራም አለን። አረብዙ ጋሽ ሁሉም አለን። ዲስክሪፕሽን ላይ እናስቀምጣለን። እዚህ ጋር ጽፍላችኋለሁ። እና እንግዲህ ሁላችሁም ሰብስክራይብ በማድረግ የኛ ቤተሰብ አባል መሆን ትችላላችሁ። ቲክቶክ ላይ ደግሞ ቀን በቀን ላይቭ ስትሪም ስለምናደርግ እዛ መከታተል ትችላላችሁ። ከኛ ጋር ፊት ለፊት መገናኘት የምትፈልጉ ከሆነ እንደዛም ይቻላል። እንግዲህ ሁላችሁም እንወዳችኋለን። ይሄ ደሃ ፖድካስት ነው። እናቀፍራችኋለን ጋይሶች። ቻው። እንግዲህ በሌላ ብሎ እናቀፍራችኋለን። እስክንገናኝ ድረስ እንወዳችኋለን። ጉድ ባይ ባይ ባይ።